አብዛኛው ሰው ቫዝሊን ጥቅም የሌለው ነገር አድርጎ ይቆጥሩታል። ነገር ግን ያ ሐሳብ የተሳሳተ ሐሳብ ነው። በ100 ወይም በ200 ብር ብቻ በገዛነው ቫዝሊን አሁን ካለንበት ገጽታ 10 እጥፍ እንዴት ያማረ ገጽታ እንዲኖረን ማድረግ እንድንችል የሚያደርጉ 15 ነገሮችን አብረን እንመልከት። መጨረሻው የማትገምቱት ነው። እስከ መጨረሻ ተከታተሉኝ። የመጀመሪያ የምንጠቀማቸው ሜካፖች በፊታችን ላይ ለረጅም ጊዜ እንዲቆዩ ያደርጋል። ለምሳሌ አንድ ሽቶ ከተቀባን ቢያንስ ከ2-3 ሰዓት በኋላ ከኛ ላይ ይጠፋል። ነገር ግን ይህንን ችግር በቫዝሊን ልንቀርፈው እንችላለን። በመጀመሪያ ሽቶን የምንቀባበት ቦታ ላይ ቫዝሊኑን በስሱ ከቀባን በኋላ በዛ ቦታ ላይ ሽቶውን መርጨት፣ አንገት ላይ፣ ከጆሮአችን አጠገብ፣ ደረታችን ላይ። በዚህ መልኩ ሽቶ ለረጅም ጊዜ እንዲቆይ ማድረግ እንችላለን። ሁለተኛ ቅንድባችንን ለማሳመር። ይህንን እማላይ ወንድ ቅንድብ ተመልከቱ። በዛ ያለና ቅርጽ ያለው ነው። ይህንን ደግሞ ተመልከቱ። ምንም የማይስብ እንዲሁም ቅርጽ የሌለው ነው። ይህንን አይነት ቅንድብ በቀላሉ በቫዝሊን ለማስተካከል ትንሽ የቫዝሊን ቅባትን በጣታችን ከወሰድን በኋላ በቅንድባችን ላይ መቀባት። ሶስተኛ የደረቀ ከንፈርን ለማለስለስ። የአብዛኛውን የወንድ ገጽታ ከሚያበላሹ ነገሮች ውስጥ አንደኛው የደረቀ ከንፈር ነው። ይህንን ደግሞ በቀላሉ በቫዝሊን ማስተካከል ይቻላል። ማታ ከመተኛታችን በፊት ከንፈራችንን በስሱ በቫዝሊን ቀብተን ብንተኛ ጠዋት ላይ ከንፈራችን ለስልሶና የተሰነጣጠቀው መስመር ጠፍቶ እናገኘዋለን። አራተኛ በአይናችን ስር የሚታየው ጥቁር ነገር ለማጥፋት። በአይናችን ስር የሚታየው ጥቁር ነገር ደካማ፣ ፈሪ ገጽታ በሰዎች ዘንድ እንዲኖረን ያደርገናል። ነገር ግን ይህንን ችግር በቀላሉ በቫዝሊን ልንቀርፈው እንችላለን። ማታ ከመተኛታችን በፊት ቫዝሊንን በጠቆረው ቦታ ላይ በስሱ በጣታችን መቀባት። ይህንንም ሳናቋርጥ ለሳምንታት ብናደርግ በፊታችን ላይ ለውጥ እናያለን። አምስተኛ በቆዳችን ላይ የሚወጡ አላስፈላጊ እብጠቶችና መስመሮችን ለማስወገድ። ወንዶች ላይ ጺማቸውን ከተላጩ በኋላ በፊታቸው ላይ የሚወጣ ነገር አለ። ያንን በቫዝሊን ማጥፋት እንችላለን። ስድስተኛ የፀጉር ቅርጽ ለማሳመር። ፀጉራችንንና ጺማችንን ከተቆረጥን በኋላ ቫዝሊንን በመስመሩ ላይ መቀባት ሳቢ ቅርጽ እንዲኖረው ያደርግልናል። ሰባተኛ ቁስሎችንና ፊት ላይ የሚወጡ ነጠብጣቦችን ለማከም። በፊቶ ላይ በብጉር የጠቆሩ ነጥቦች አሉት? እንግዲያውስ እነዚህን ፊቶን የሚያበላሹ ነጠብጣቦችን በቀላሉ በቫዝሊን ማጥፋት እንችላለን። ይህንንም ለማድረግ ቫዝሊንን ከኢኦይል ጋራ በማድረግ በጠቆረው ቦታ ላይ መቀባት የተጎዳውን ቦታ ያክማል። ስምንተኛ የደረቀና አመድ የሚመስል ቆዳን ለማከም። እንዲህ አይነት የቆዳ አይነት ገጽታን የሚያበላሽና ጤናማ ያልሆነ የቆዳ አይነት ነው። እንዲህ አይነቱን ቆዳ ለማከም ቫዝሊን ከቦዲ ሎሽንና ከቡና ዱቄት ጋር አዋህደን ፊታችንን መቀባት። ይህንን በቀን 1 ጊዜ ለሳምንት ማድረግ የተጎዳውን ፊት ያስተካክላል። ዘጠነኛ የሻከሩ እጆችን ለማለስለስ። የአብዛኛው የሀገራችን ወንዶች እጅ የሻከረ ነው። ይሄ ደግሞ በሴቶች ዘንድ ሳቢ እንዳይሆኑ ያደርጋቸዋል። ይሄ ነገር በአብዛኛው ጂም በሚሰሩና የጉልበት ስራ በሚሰሩ ሰዎች ይከሰታል። ይህንንም ነገር በቫዝሊን በቀላሉ ማስተካከል እንችላለን። ማታ ከመተኛታችን በፊት እጆቻችንን ቫዝሊን ቀብተን እዛ ላይ ጓንት አድርገን መተኛት ጠዋት ላይ ሻካራ የነበረው እጆቻችን ለስልሶ እናገኛቸዋለን። አስረኛ የተሰነጣጠቀ ተረከዝ ለማከም። ይህንን ለማከም ማታ ከመተኛታችን በፊት በተሰነጣጠቀው ተረከዝ ላይ ቫዝሊን ቀብተን ካልሲ አድርገን መተኛት። ይህንን ሳናቋርጥ ካደረግን የሚያምርና የለሰለሰ ተረከዝ ይኖረናል። 11ኛ የተሰባበረ ፀጉር ለማስተካከል። ቫዝሊን የተሰባበረና ቅርጽ የሌለውን ፀጉር ለማለስለስ ይጠቅማል። 12ኛ ማራኪ ገጽታ። ቫዝሊን በተፈጥሮ ቆዳን ማለስለስና የማንጸባረቅ ኃይል አለው። በዚህ ምክንያት ማራኪ ገጽታ እንዲኖረን ያደርገናል። 13ኛ ጥርሳችንን ነጭ ለማድረግ። አብዛኛው ሰው ይህንን የቫዝሊን ጥቅም አያውቀው። ነገር ግን ጥርሳችንን ከቦረሽን በኋላ በትንሹ ጥርሳችንን መቀባት ንጹህ ሆኖ እንዲቆይ ይረዳናል። 14ኛ የጠቆረ ጉልበት ለማከም። በጠቆረ ጉልበት ላይ ቫዝሊንን መቀባት ለስላሳና የሚያምር ቆዳ እንዲኖረን ያደርገናል። ይህንንም ሁልጊዜ ሻወር ከወሰድን በኋላ በዛ ቦታ ላይ መቀባት ለውጥ ያመጣል። 15ኛ ጫማችንን ለማንጸባረቅ። አንዳንድ ጫማዎች በቀለም ራሱ ከተጠረጉ በኋላ አያንጸባርቁም። ይህንንም ችግር በቫዝሊን ልንቀርፈው እንችላለን። ጫማውን በደንብ አድርገን ጠርገን ቀለም ከቀባነው በኋላ በስትራቾ ወይም በትንሽ ጨርቅ በስሱ ጫማውን መቀባት። እዚህ ላይ ልታውቁት የሚገባው ነገር ቫዝሊኑን ካበዛችሁበት አዋራ ስለሚስብ በስሱ ማድረግ አሪፍ ነው። ከነዚህ 15ቱ የቫዝሊን ጥቅሞች ውስጥ የትኛውን ወደዳችሁት? በኮሜንት ላይ ጻፉልኝ። እንደዚህ አይነት አስገራሚ ነገሮችን በስፋት ማግኘት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ፕሮግራም እስከምንገናኝ ድረስ በደህና ቆዩልኝ።